ዛሬ ደግሞ እንደዚህ አምሬ ተውቤ በውባ ፊሊፒንስ በፐሴ ሲቲ ምሳይል ልበላ እሄዳለሁኝ። እንደምታዩት የፊሊፒንስ አየር ወበቅ የሚባል አይነት አየር ነው። እኔ እንጃ በቃ በአየሩ ሁሌም ነው ግራ የሚገባኝ፣ ግን ብዙ ጊዜ እኔ ለመራመድ ሞክራለሁኝ። እንግዲህ አሁን ይሄ ዘንጫለሁ። አሁን በእኔ ቤት እኮ ወይኔ ዘንጬ ሞቻለሁ። ለማንኛውም ይሄ ቤት ብፌት 101 ይባላል። እዚህ የተለያዩ የፊሊፒንስ ባህላዊ ምግቦችን እንዲሁም የአረብ ምግቦችን ኢንተርናሽናል ፉድ ብለው ነው ብቻ ግን እንትን የሚሉት። ግን እኔ እንደታዘብኩት በጣም ቤቱ ወረፋ ነው፣ በጣም ክራውድድ ነው። ከሰኞ እስከ አርብ ዋጋቸው የፈለጋችሁትን ያህል ብትበሉ 1000 ፔሶ ነው። ከእሁድና ቅዳሜ ግን ይጨምራል። ለካቶሊክ ቸርችን በጣም ቅርብ ስለሆነ ሰዎች ከቸርች ሲወጡ ዳይሬክት ሄደው እዚህ የሚበሉ ይመስለኛል። እንደምታውቁት የፊሊፒንስ ምግብ አብዛኛው ከአሳማ ስጋ ጋር እንትን የተባለ ነው። አብዛኞቹ ይመስለኛል የኤዥያ ሀገሮች አሳማ ስጋ ይበላሉ ባልሳሳት፣ ኮሪያ፣ ጃፓንም ቻይና። እና ምግብ ለእኔ ማግኘት በጣም ከባድ ነበረ። ግን እዚህ ቤት በጣም ብዙ ኦፕሽን አለ። ለምሳሌ እኔ የተጠቀምኩትና የወደድኩትኝ እንደምታውቁት ፔኒ ፓስታ በጣም ነው የምወደው። ልክ እንደ ፔኒ ፓስታ፣ ቴላቴሊ አይነት ምግቦችን በልቻለሁ። ይሄ የምታዩት የአሳማ ስጋ ነው። እውነት ነው የምነግራችሁ፣ ይሄ የአሳማ ስጋ ነው። እንዲሁም ፍራይድ ራይዝ፣ ቺከን ኦሬንጅ ተመሳሳይ ነገር ነው የበላሁት፣ እማውቀውን ነገር ማለት ነው። እና ትንሽ በመጀመሪያም ቀን ሲሄድ በሚቀጥለውም ቀን ሲሄድ የተለያየ ምግቦችን ለመሞከር ሞክሬ ነበር። ምሳሌ ሱሺ ሞክሬ ነበር። የዚህን ቀን 2 ቀን ሄድኩትኝ። ሱሺ ምንም በቃ የኛ ሴቶች እንዴት እንደሚዋጥላቸው ከጉሮራቸው እንዴት እንደሚወርድላቸው አላቅም። በቃ አልሆነልኝም፣ ተውኩትኝ ማለት ነው። ሌላ ደግሞ ቺከን ሮል ሞክሬያለሁ። ቺከን ሮላቸው በጣም ነው ደስ የሚለው። ምንም አይነት ሱፕ አልሞከርኩም፣ ምክንያቱም በጣም ፈሪ ነኝ። ይሄ የኮሪያ ፍራይድ ራይስ እና ኑድል እንዴት እንደሚጣፍጥ ከዛው ተረፈ በጣም ኤክሳይቶኝ ለሞከር እንትን ያልኩት ኪሚቺ ነው። የኮሪያ ፊልም የምታየው ከሆነ ኪሚቺ ምን እንደሆነ ታውቃላችሁ። በቃ ይሄ ነው ኪሚቺ። ግን እንደጠበቅኩት አይደለም። በጣም ነው እንትን ያላለኝ። ቶፉም ሞክሬ ነበረ። ቶፉም ደስ አይልም፣ አላውቅም ኤዥያዎች ምን እንደሚበሉ። ግን በጣም ጤነኛና ያንግ፣ በተለይ ጃፓኖች በረጅም እድሜ ይኖራሉ ይባላል። ምክንያቱም አብዛኛው ምግባቸው የባህር ምግብ ወይ ደግሞ ሲፉድ የሚባለው አይነት ነው። እንግዲህ እኔ የበላሁት ምግብ ይህንን ይመስላል። ዴዘርት ሁሉ ነገር ነው ያላቸው። ኧረ ይሄ ትል የሚመስለው እንትንን ማየሁን እሱን አሁን ያየሁት ከእናንተ እኩል። በተረፈ ሰላጣቸው በጣም ነው ደስ የሚለው። ጣፋጫቸውን በጣም ምርጥ ነው። ጣፋጭ ስለምወድ በተረፈ ቡና አላቸው። እንደዚህ ካንዲ ሳይቀራላቸው ቡና አላቸው፣ ኬክ አላቸው፣ ዶናት አላቸው፣ አይስክሪም አላቸው። በቃ የሌላቸው ነገር የለም። በቃ ሁሉ ነገር አትክልት፣ ፍሩት፣ ሁሉ ነገር አላቸው። በቃ የሆነ ትልቅ እንትን ነው። በጣም ቢዚ ነው። መስተንግዷቸው በጣም ነው ደስ የሚለው። ፊሊፒኖች በጣም ትሁት ናቸው፣ ከምነግራችሁ በላይ ትሁት ናችሁ። እናንተ ጥቁር ናችሁ፣ እናንተ ፀጉራችሁ ቁጥርጥር ነው፣ እንደዛ የለም፣ እንደዛ የለም። በቃ እናንተ ገቢ እንደሆናችሁ፣ እናንተ ቱሪስት እንደሆናችሁ ይገባቸዋል። በጣም ነው የሚንከባከቧችሁ፣ የሌለ ነው የሚንከባከቧችሁና በጣም ደስ የሚል ቆይታ ነበረኝ እዚህ እና የዛሬው ቪዲዮ ይሄንን ይመስላል። ቻናሌን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት ስጡኝ፣ አበረታቱን። ሌላ ፊሊፒንስ ላይ ፊሊፒንስና ፊሊፒንስን በተመለከተ በተለይ ከፊሊፒንስ ሰራተኛ ጋር አብራችሁ ያላችሁ ልጆች ስለ ፊሊፒኖች ያላችሁ አመለካከት ልትነግሩኝ ትችላላችሁ። የተወሰነ ቦታ ሲቲዎችን የነሱ ሲቲዎች ለመጎብኘት ሞክሬያለሁ። በቀንም በማታም ቦታውን ስሙን በደንብ ለይቼ አልያዝኩትም፣ ግን የተለያየ ቦታ ሄጃለሁ። የሄድኩበትን ቦታ ደግሞ ለእናንተ እንደዚህ በክፍል ከፋፍዬ እፖስትላችኋለሁ። ጥያቄ ካላችሁ ስለነሱ ማወቅ የምትፈልጉት ነገር ካለ በሌላ ቪዲዮ ልመልስላችሁ ዝግጁ ነኝ። ስለተመለከታችሁኝ ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ። You're not a bakery of life, equip my soul